والله እኔ በጣም አደንቀዋለሁ ያለ ሰላት የሚኖር ሰው በጣም ነው የሚገርመኝ ተአምር ነው ሐቂቀተ ሰው እንዴት ያለ ሰላት ይኖራል ከባድ እኮ ነው የት ነው ጭንቀትህን የምታራግፈው የት ነው ሐሳብህን የምትተነፍሰው ከዚህ ቁሳዊ ግርግር ወጣህ ስክን ብለህ ኃይል ይዘህ ደግሞ ወደዛ ግርግር ትገባለህ ማለት ነው አሁንም ኃይልህ ሲነት እንደገና ሌላ ወቅት ሰላት ይመጣና ቻርጅ ያደርጋል አንድ ትልቅ ዓሊም ይላሉ ሰላትና የሰው ልጅ ህይወት ማለት በህይወት ውስጥ እየነዳ ነዳጅ ሲጨርስ ነዳጅ ማደያ ነው አሉ ሰላት ወቅቶች ማለት ነዳጅ ማደያ ጋር ገብቶ ፊውል ይሞላል አይደል ይሞላና አሁንም ይነዳል አሉ አሁንም ይሞላል ዒሻ ላይ ሞልቶ ይተኛል ተኝቶ ገፍላ አይደለ ኤነርጂውን በዛ ይጨርሳል ፈጅር ይነሳና ፉል አርጎ ይንቀሳቀሳል እንደገና ከዛ ዙሁር ይመጣና ደግሞ አሁንም ሎው ሙላ ይለዋል ያበራል ገባሽ ሱብሃንአላህ